ፊልሙ ሲጀምር ሳያን የምትባል ወፍራምና አይናፋር ልጅ እናያለን። ሳያን መዝፈንና መደነስ በጣም የምትወድ ልጅ ናት። ፊቷንም ደብቃ በቀጥታ ስርጭት ሙዚቃዋን ታቀርባለች። ፕሮግራሟንም ከጨረሰች በኋላ አልጋዋ ላይ አዝና ትተኛለች። ተኝታም እያለ የምግብ ሽታ ይሸታትና ብድግ ትላለች። ሮጣም ትሄዳለች። ቤተሰቦቿም የምትፈልገውን ያክል ምግብ ይሰጧታል። ትንሽ ወፍራም ነሽ እንጂ ቆንጆ ነሽ ሲሏት አዝና ወደ ውስጥ ትገባለች። የተሰቀለውንም የቤተሰብ ፎቶ ስታይ የባሰ ይከፋታል። በሌላ በኩል እህቷ ሚያን እናገኛታለን። ቆንጆና በራሷ የምትተማመን እንዲሁም ዳንሰኛ ነች። አንድ ቀን ጠዋት ላይ ሳያን ውሻዋ ትጠፋባትና እየፈለገቻት መንገድ ዳር ላይ አንድ አሮጊት ተኝታ ታገኛታለች። ተሸክማት ቤቷ ታደርሳታለች። ሴትዮዋም ጥበበኛ እንደሆነችና የምትፈልገውን ነገር እንደምታደርግላት ትነግራታለች። ሳያንም ትንሽ አቅማምታ እንደ እህቷ ሚያ ቀጭንና ቆንጆ መሆን እንደምትፈልግ ትነግራታለች። አሮጊቷም የአንገት ሐብል ትሰጣትና ምኞትሽ ሁሉ ይሳካልሻል ትላታለች። የአንገቷንም አድርጋ እየተራመደች በድንገት ያማትና ራሷን ስታ ትወድቃለች። በተመሳሳይ ሚያን እየደነሰች ራሷን ስታ ትወድቃለች። ሁለቱም እህትማማቾች እራሳቸውን ሆስፒታል ያገኙታል። ሁለቱም ሲተያዩ ደንግጠው ይጮሃሉ። ሰውነታቸው ተቀያይሮ ነበረ። ምንም ነገር ቢሞክሩ ወደ ራሳቸው መመለስ አልቻሉም። አሮጊቷን ቤት ሄደው ሊያገኟት አልቻሉም። እስከዚያ ድረስ ባለው ነገር ለመኖር ይስማማሉ። ሚያም ዳንስ ታለማምዳታለች። ሳያንም ያላትን ነገር ትነግራታለች። ወደ ቤትም ይመለሳሉ። ስልካቸውንም ይቀያየራሉ። ሳያንም ማስታወቂያ ለመስራት ሜካፕ ትቀባለች። በጣም ቆንጆ እንደሆነች ለመጀመሪያ ጊዜ ይሰማታል። በተመሳሳይ ሚያን ትምህርት ቤት ውስጥ ተማሪዎቹ እንደለመዱት ሊቀልዱባት ሲሞክሩ የእህቷ ሕይወት ላለማበላሸት ስቃ ትተዋለች። ሳያንም የዳንስ ዝግጅታቸውን ሲያቀርቡ በጣም ትፈራና ዝግጅታቸውን ታበላሽባቸዋለች። ጓደኞቿም በጣም ይወቅሷታል። ሳያን ሁሉንም ዞራ ይቅርታ ትጠይቃቸዋለች። ልጆቹም በጣም ይገረማሉ። ምክንያቱም ሚያን በጣም ግትር ሰው ስለነበረች። ልጆቹም ገፍትሯት ጥለዋት ይሄዳሉ። ሳያንም ሽንት ቤት ውስጥ ስቅስቅ ብላ ታለቅሳለች። አንገቱንም በመያዝ ወደ ቦታዋ እንድትመለስ ትማጸን ጀመረ። ሚያም ለሳያን ደውላ እንዴት እንደነበረ ስትጠይቃት ሳያንም እንዳበላሸችው ስትነግራት ሚያም በጣም መልሳ መስራት እንደምትችል ነግራት ታበረታታታለች። ሳያንም ራሷን አሳምና በደንብ ትደንሳለች። በሚያምር ድምጿም ትዘፍናለች። የተሰበሰቡት ተመልካቾች እስኪገረሙ ድረስ። በቀጣይ ቀንም ሚያን የሳያንን ሎከር ስትከፍት ማስታወሻዋን ታገኘውና ማንበብ ትጀምራለች። ባነበበችው ነገር ልቧ ይነካል። እህቷ በጣም እንደተጎዳች ትረዳለች። ክፍል ውስጥም ተማሪዎቹ ለመደነስ ሲሞክሩ ሚያን ታያቸውና ትስቅባቸዋለች። አንዷም ተማሪ ምን ያስቅሻል ስትላት ሚያ ተነስታ የዳንስ ችሎታዋን ታሳያቸዋለች። በችሎታዋም ተማሪዎቹ ተደንቀው ነበር የሚያዩት። በቀጣይ ቀንም ተማሪዎቹ ሚያን ዳንስ እንድታለማምዳቸው ሁለተኛ እንደማያሾፉባት ይጠይቋታል። እሷም ትስማማና ታስተምራቸው ጀመረ። ቀኖችም ያልፋሉ። አሮጊቷን ቤት ሲሄዱ አሮጊቷን ያጧታል። ወደ ራሳቸውን መመለስ አልቻሉም። በቀጣይ ቀን ማታም ሳያን የአንገት ሐብሉን ይዛ በድጋሚ አሮጊቷ ጋር ስትሄድ ሴትዮዋን ሳይሆን ልጇን ታገኛታለች። ልጅቷም እናቷ እንደሞተች ትነግራታለች። ሳያንም እርዳቷ እንደሚያስፈልጋት ስትነግራት ልጅቷም የአንገት ሐብሉን ይዛችሁ ወደ ራሳችሁ እንድትመለሱ ተመኙ፣ ያኔ ትመለሳላችሁ ትላታለች። ሳያንም ለሚያን ስትነግራት ሚያን በጣም ትደሰታለች። ማታ ላይ እህትማማቾቹ የአንገቱን ይዘው ይመኛሉ። ጠዋት ላይም ሲነሱ ምንም የተቀየረ ነገር የለም። ሁለቱም ወደ ተለመደ ስራቸው ይመለሳሉ። አንድ ቀንም ሳያን ሚያን የሙዚቃ መለማመጃ እንድታመጣላት ጠይቃት እያነበበች መንገድ ስትሻገር መኪና ሊገጫት እንደሆነ ሳያን ስታይ እሮጣ ትሄዳለች። መኪናውም ሁለቱንም ይገጫቸዋል። ሲነቁም ሁለቱም ወደ ራሳቸው ተመልሰው ነበረ። ሳያንም እራሷን አደፋፍራ የሙዚቃ ውድድር ላይ ትወዳደራለች። ዳኞቹም እሷን ይመርጧታል። ዘፈንም ታወጣለች። ከእህቷ ጋርም ተስማምተው ይኖራሉ። ፊልሙም ይጠናቀቃል።